ቀፈትሽን መጀመሪያ ለማውደል ሞክሪ። ስፖርት እየሰራሽ ማለት ነው። እሱን ተውት፣ እሷን ተዋት ነው ማለት እቺ ዝም ብላ ነው እንዘረሊ አስባከክ እንደሚያምር ሰው እኮ ማሜን ያምራል ያስጠላል ምናምን የሚል ሰው ነው ይገርምልኝ። እኔ አንቺ ጋር መላለስም ሴት ነኝ ወንድ ልጅ ነኝ። ማሜ ቀብራራው ነው ይሁን ወፍ ስበርም ቀልም ልጅ እንደሆነ ቁጥጥቅ አርገሽ ታውቂያለሽ ያለሽ ላንቺ ማብራራት አይተበቅብኝ። እሺ ጀዝባው ታዛዝ ሸምጥጭ ችግር የለም። እናት ዩቲዩብ እያላችሁ ፕሮፋይል ስር ልንኩ አለ እልክላችኋለሁ። የአዲሷ ሚስቴ እንዴት ተጋባን ምን እንዴት ተጋባን አብራራላችኋለሁ። እንሰራል ቤትም ይሄን እናሳያችኋል። አዲስ ቤት ይዘናል። ብዙም እንሰራቸው ስራ አሉ እንዴ ንግድማ እስከ ሁኔታውም ማስረዳችሁ ነገር አለ። ትልቅ ሚስጥር አለ። በጣም ትልቅ ሚስጥር ማለት ነው። እቺም ሚስቴ ናት። እቺን እኔ አልፈልግም። ተዛዝ ታታለው ሚስቴ እስከሆነ ድረስ ወዲያታለሁ። 7 አመት ሙሉ 8 አመት የቀረበ አብራ ይኖራል። ወዲያታለሁ። እሺ ከሚስቴ ስለወደድክ ነው ያርከው ኮብለክ እንደ እናቴም እንደ እህቴም በዲሳም መዲሲ ዘክልት ማጣ ነው። እሷንም እቺንም ወዲያታለሁ እቺንም ወዲያታለሁ። ግን እቺ ሰሞኑን በስጭት ላይ ስለሆነ የማትለው ነገር የላተም። ስፈልግ ታለቅሳለች። እኔ አልፈልግሽም አላልኩም። እሷንም የተች ነገር አላማረርኩም። ያለቀስኩት እኔ ላንተ ነው። ኧረ ውሻ ጉድ! አሁን ሳበዛው ዝም ትልኩ ግን ልክስክስ እኔ ልክስክስ ላንተ ላለቅስ ነው። እኔ ላንተ ታውቃለህ ግን ተሃናልቋል። ወግሪ ባከክ ምን አገባኝ። እንዲያው ሌላውን ተው። ሁላ ሰው ባለበት ሲል ጠይቅ። እንዲያው ቢላሂ እንዴት ሴት ልጅ ተከፍተዋለች ብለህ ያንን በር እንደዛ ተወስጥ ሸጉረክ አንዴች ሸጉርብህና ለምን አባህ ነው እንደዛ ቸጎርከው? ሙከየፍ ክፍት አድርገህ ማብሪያ ክፍት አድርገህ እንዴት ሆዴና እግሬ እንዴት ቆስሮ እንደከፈኩት አንተ እቺ ምን አይነት መጥፎ ብኮን ነው? ምን ያህል መጥፎ እኔ ምን ያህል በበደለ ነው እንደዛ አድርገህ ስራ ቦታ እንደዛ አንተ በልበል ላይ ጋጥህ እናንተ ውሻ ሴት አምጥተህ እኮ በራስህ ነው ያርከው። አንተ ከልብ ነህ አንተ። ያብርህና አንገትህ ይብረርና ወግድ ውሻ። እኔ ባለው ሰዓት ጧት ትምጣ መለጣለጥ ታመራችሁ። ምን የበለለው ሰዓት ታመጣ መለጣለጥ አምሯችሁ ነው አልኳችሁ። ለካ እናንተ ተጣብሳችሁ ነው ሰበብ ያሳባችሁ ሄዲያችሁ። እንኳን ሄዲያችሁ ታውቃለህ። ግን አንድ ነገር በደንብ ሰምተክ ይሆናል። ግን በአፍክ እስቲ ስማ፣ በጆሮክ ስማ። አንተ ስለመሄድ እኮ ላይ ችግር የቀለልን ያለልኝ ታውቃለህ። አንተ እኮ ሸህም ሲጀመር አንቺ ውሸትሽ መቻልቀና ታግቻለሁ ብለሽ ህዝብን ሙልጭ አርገሽ ዋሽተሽ ይቅርታ አልጠየቅሽም። ይሄን ሁላ ህዝብ የውሸቱ ውሸት ገብቷችሁ የለም። እኔን በወራቸው ያተም ተውት። እኔ ነኝ ያነሳሁት ምናምን እያለኝ ነበር። ያን ታሪክ ተውት። ያነሳሁት አለኝ ምን ልንገራችሁ፣ ተከፍሎ ሙሉ ክፍያ ተከፍሎ መጥቶ እዚህ ሲደርስ ማለት ነው ግማሽ ብር ለመጨመር ግማሽ ሙሉውን አመጣለሁ ብላ ማለት ነው የግማሽ እዚህ መውረጃ እዚህ ወርጄ ጅዳ ስንት ነገር እንዲያታበይ እህቴ ራሱ ግማሹን ከፍላ ነው ተውት። ግማሽ ብር የተከፈላለ ቀድሜ አልኳችሁ። ከግማሽ በላይ የቀረው ትንሽ ብር ነው። ያንንም እህቴ ጋር እኩል ተካፍላ ነው የከፈለችው። ግን ሙሉውና ከፍዬ አንስቼው ምናምን ስትል ነበር። ኖ ፕሮብሌም ብዬ ዝም ብያታለሁ። ሴት ናት ተለፍለፍ። ግን ውሸት በልክ ቢሆን ጥሩ ነው። ለከት ሊኖር ይገባል። ችግር የለም። ወላሂ ነው የምላችሁ። የባህርና የድንበር ከኢትዮጵያ ነው የተከፈለው ማለት ነው። እንዲያውም በዛ እንደዚህ ፋኖ ምናምን ገብቼ ስለና አባቴ ነው የከፈለ ያንን ማለት ነው። መሳሪያን እንኳን አልሸጥም ብዬ ለተወሰደ መሳሪያ መውረጃ ሲደርስ ደግሞ 5000 ነበር። 500 አስጨመረይብኝ። 4 ቀን እስትራ አሳድራኛለች። 10000 ልክፈል ግዴሉ ብላ ማለት ነው። ለዛውም እህቴ ግማሹን አግዛ። እህቴ 2000 ጨመረቻት። 2000 ሪያል በዛ ሀገር ማለት ነው። 3500ን እቺ ከፈለኝ። ግን እሷ